አስገራሚው ታሪክ ክፍል 3 አሰላሙ አለይኩም ወራህመቱላሂ ወበረካቱ። በክፍል 2 ማጠቃለያ ላይ እንዳየነው ሰይዳ ኸዲጃ ተስፋዋ የጨለመባት መስሏት በነበረበት በዚያ አስቸጋሪ በድንገት አንድ አዲስ ሰው ወደ ህይወቷ መጣ። ይህ ሰው ለኸዲጃ የምስራች ይዞ የመጣ ነው ወይስ ሌላ መከራ ብለን ነበር ያቆመው። ይህ አዲስ ሰው በመካ ምድር ታማኝነታቸውና መልካም ስነ ምግባራቸው ሁሉ ዘንድ የሚመሰከርላቸው ወጣቱ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር። በመካ ህዝብ ዘንድ አልአሚን ወይም ታማኙ ተብለው የሚጠሩት ይህ ወጣት ፍጹም ቅንና አደራ የማይበሉ ነበር። ሰይዳ ኸዲጃ ስለዚህ ወጣት ታማኝነት በሰማች የንግድ ስራዋን በኃላፊነት እንዲመራ ጥያቄ አቀረበችለት። ወጣቱ ሙሐመድ ሰለላሁ ዐለይሂ ወሰለም ጥያቄዋን በመቀበል የሰይዳ ኸዲጃ የንግድ ዕቃዎች ይዘው ወደ ሻም ምድር ለመጓዝ ተስማሙ። በእነዚህ የሁለቱ ታላላቅ ሰዎች የመጀመሪያው የንግድ ግንኙነት በይፋ ተጀመረ።